ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ለማታውቁኝ ሻምበል እባላለሁ። የቴክኖሎጂ ምስል እየሰራሁም እገኛለሁ። አሁን አንድ አጠር ያለች ምስል አዘጋጅቻለሁ። እንሂድ። ባለፉት ጊዜያት ስለ ቴሌግራም እና ሌሎች አፕሊኬሽኖች ደግሞ አጠር ያሉ ቪዲዮዎች እየሰራሁ ነበር። አሁን ደግሞ ስለ ፌስቡክ ከኢንስታል ጀምረን ከሰኪሪቲ እና አጠቃቀሙ እያየን እንሄዳለን። አሁን ፌስቡክ ላይት እንዴት ብለን ከፕሌይ ስቶር እናወርዳለን፣ እንዴት ብለንም ኢንስታል አድርገን አካውንት እንከፍታለን የሚል እኔ ፌስቡክ ላይት የመረጥኩበት ምክንያት ምንም ችግር የለውም። ፌስቡክ ብታወርድም ፌስቡክ ላይት ብታወርድም ሁላቸው የአንድ ኦርጋናይዜሽን ናቸው። በአጠቃቀማቸው ስናይ ፌስቡክ ሆነ እስከ 3.07 ቢሊዮን ተጠቃሚ አለው በ2025 የነበረ ጥናት ላይ ማለት ነው። ፌስቡክ ላይት ከሆነ ደግሞ እስከ 200 ሚሊዮን በወር ተጠቃሚ አለው። ግን ፌስቡክ ላይት ማለት it is simplified version of regular Facebook app ነው የሚለው። ሲምፕሊፋይድ ለራስ ነው ለአጠቃቀም ለዳታ ሙቹ ሆኖ የመጣ ነው እንጂ ምን ችግር የለውም። እሱ በተለየ ሁኔታ የሚያገለግለው አንደኛ ሎው ኢንድ ኦልደር አንድሮይድ ቨርዥን ሰፖርት ያደርጋል። በትንሽ ሞባይል ቢሆን በትልቅም በማንኛውም የመስራት አቅሙ የተሻለ ስለሆነ ነው። ሁለተኛ ስለው ኤንድ ሊሚት ሞባይል ኔትወርክ 2G ኤንድ 3G በ2Gም በ3Gም ስለምንጠቀምበት ነው የተሻለ የሆነበት ምክንያት ማለት ነው። ሶስተኛ ፋስት ፐርፎርማንስ አለው እንጂ ሌላ ነገር እኩል ነው እያየነው እንሄዳለን። በእርግጥ ግን ሴቲንጋቸው ላይ ትንሽ ለየት የሚል ነገር አለ። ግን ፋንክሽናላቸው አንድ ነው። ሁላቸውም ለአንድ ዓላማና አንድ አሰራር ነው ያላቸው ማለት ነው። አሁን በቀጥታ ወደ ፕላይ ስቶር እንገባለን። ፕላይ ስቶር ከገባን በኋላ ሰርች ባሯ እንነካለን። ከዛ ላይ ያለ ሰርች ባሩ ፌስቡክ ላይት ብለን እንጽፋለን። ከዛ ኢንስታል የሚል አለ። ኢንስታል አድርገዋለሁ። ፔንዲንግ እያለ ነው፣ እያወረደም ይገኛል። አሁን ወርዷል። ከዛ ኦፕን የሚል አለ። ኮንቲኒው አዝ ሻምበል ይላል። የኔ አካውንት ነው ይሄ ስለነበረኝ ነው። ሎጊን ቱ አናዘር አካውንት የሚል አለ። ማለት በአንድ ሞባይል ብዙ አካውንት ልንጠቀም እንችላለን። ሁለተኛ ይሄ ነው። ሶስተኛ ክሬት ኒው አካውንት የሚል አለ። ስለዚህ በቀጣይ ቪዲዮአችን ስለ ክሬት ኒው አካውንት የሚል አይተን እንሰራለን ማለት ነው። ምስሉን ከተመቻችሁ ላይክ፣ ወንድሜ እህቴ ጓደኛዬን ሊያልፋችሁ አይገባም ካላችሁ ሼር፣ ለቀጣይ ካንተ የምንለቀቁ ምስሎች መከታተል እፈልጋለሁ ካላችሁ ደግሞ በሰዓቱ እንድደርሳችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ስላያችሁልን አመሰግናለሁ።